ሰላም ሰላም፣ እንዴት ዋላችሁ? ደህና ዋላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የምሬ ነው። ይሄ መልእክት ማለት ነው ሜንሽን አድርጉና ከማርክ ጋር አደርሱልኝ፣ ከዛ አደርሱልኝ ማለት ነው። ጨረቃ ፋሚሊ ሁልሽም ደግሞ ዝም አትበሉ፣ ውጡና ቪዲዮ ስሩ። የምሬ ነው። እንዴ እስከ መቼ ነው የኛ ወጣን ስም የኛ ወጣን አይዲያ ወጥቶ የሚሰራ ወጥቶ የሚያጠራ ስሙን ማለት ነው። ጭራሽን ጨረቃ ብለዋል ዝም አለን፣ ቅመማ ብለዋል ዝም አለን። አሁን ደግሞ እሽታ የምትወዳት እሽት እሙዬ ያወጣውን ስም ቅንጥለ ብሎ ጠራን ማለት ነው። ትናንት በጣም ነው የምናደደው ማለት ነው። የምሬ ነው። እግዚአብሔርን በጣም ነው እኔ የምሬ ነው የማወራው። እኔ አንድ ቀንም ለሰው እንደዚህ አይነት ነገር ተናግሬ አላውቅም፣ ግን ደግሞ በጣም ነው የተሰማኝ፣ በጣም ነው የተናደድኩት። በዚህ ልክ ነው እንደተቃጠላችሁ ቆጥ የብሩኬና ሃይሚ እያያችሁ ሁልጊዜ የእነሱ አይዲያ ይሰራል ሁልጊዜ። በዚህ ሰሞን ደግሞ ዝም ብላችሁና ተከታተሉ ማለት ነው። የሃይሚና ብሩኬ አይዲያ ብቻ ነው። የምሬ ነው። እግዚአብሔርን ይስራ አይዲያ ምንም ችግር የለም፣ ግን ደግሞ የልጅቷ ስም እንዳትቀማ፣ በቃ እንዳትቀማ። እንዴ የራስህ ስም አወጣ እንዴ? ጨረቃ ብለን አወጣ። የፋሚሊ ጨረቃ፣ የፋሚሊም ስም ጨረቃ ነው። ቅመሙ ብለን ወጣ። ልጅቷ ቅመም ስለሆነች ጨረቃ ስለሆነች ቅምጥሌ ብለሽ አወጣሽ እህቱ ለእህቷ። ከዛ ቅምጥሌ ብሎ ለምንድን ነው እንዴ? የራስህ ቪዲዮ ስር የአይዲያ ስራ የራስህ ስም አወጣ። በቃ እንዳትቀም ከጨረቃ ፋሚሊ ውስጥ ውጣ። በቃ ማርክ የምሬ ነው። ይደብራል በጣም እግዚአብሔርን። እንዴ እስከ መቼ ነው? ቆይ እስከ መቼ ነው? ዝም ብሎ የልጆቹ ቪዲዮ ያያል፣ ከዛ ደግሞ በቃ ቪዲዮ ይሰራል። የምር የራስህ ላይ አልወርድም ማለት ነው። እንደዚህ አይነት ነገር አቁም ማርክ፣ ይበቃሃል። ይቀልዳል እንዴ? እስቲ የት ልንሄድ እስቲ? እንዴ በጣም ነው ደብሮ። እሱ ደግሞ ቅምጥል ሲል የምር ሌላ የቀረና ቡራ ቅምጥል ሲጠራ ሃይሚዬ በጣም ነው ደስ ይላል ማለት። ሁሉም ነገር የነሱ በእነሱ ይቀር፣ የነሱ ያምራል፣ ከነሱ ያምራል። ግን ደግሞ ማርክ እንከባበር። አድርሱ ይሄ መልእክት